ጋይስ ዛሬ ቤቴል አካባቢ ነው ያለሁት። በምን አይነት የቢዝነስ ስራ ላይ የተሰማራሽው? መጀመሪያ በቡና ጠጡ ነበር። ቡና በረንዳ ላይ ነበር የተከራየሁት። ከዛ ቁርስ ቤት አረኩ። ከዛ ወደ ግሮሰሪ ገባሁ። አሁን እንደዛ አድርጌ ልጆቼን አስተምሬ አስመርቄ ስራ ሲሻለው አሁን ልጆቼ ሲደርሱ ከመጠጥ እንደወጣ ፈለጉ። አሁን ደግሞ ቡና ጠጡና ቁርስ ቤት ደግሞ እንደ አዲስ ጀምሬያለሁ። በምን አይነት የንግድ ዘርፍ ነው የተሰማራሽው? እንግዲህ ያው ኮስሞቲክስ የሴቶች የውበት መዋቢያ እቃዎችን የሚሸጠው። እሺ ስምሽም አለበ? ሰናይት መሐመድ። እሺ በምን አይነት የቢዝነስ ስራ ላይ የተሰማራሽው? መጀመሪያ በቡና ጠጡ ነበር። ቡና በረንዳ ላይ ነበር የተከራየሁት። ከዛ ቁርስ ቤት አረኩ። ከዛ ወደ ግሮሰሪ ገባሁ። አሁን እንደዛ አድርጌ ልጆቼን አስተምሬ አስመርቄ ስራ ሲሻለው አሁን ልጆቼ ሲደርሱ ከመጠጥ እንደወጣ ፈለጉ። አሁን ደግሞ ቡና ጠጡና ቁርስ ቤት ደግሞ እንደ አዲስ ጀምሬያለሁ። እሺ መጀመሪያ ስትጀምሪ ካፒታሉን ከየት ነበር ያገኘሽ ወደዚህ ቢዝነስ ስትገቢ? ምንም ካፒታል አግኝቼ አይደለም የጀመርኩትኝ። ትንሽዬ ስራ ነበረችኝ፣ የመንግስት ሰራተኛ ነበርኩ። ትንሽዬ ደሞዝ ነበረችኝ። እሷን ቆጥዬ ነው ያው ለልጆቼ ስላልሆነ ያላባት ነው ያሳደግኳቸው። ልጆቼ ስላልበቃችኝ ያችን የሰው በረንዳ ተከራይቼ በዛች ባለችኝ ጣልኩባት ብር ጀመርኩ። እየተነሳው አሁን ልጆቼን አስመርቄ ጥሩ ቦታ አድርሻለሁ። ሁለቱም ስራ ይዘዋል። አሁን ለራሴ ነው ወጥቼ የምገባው። ቆንጆ ነው። በግል ለመስራት መጣጣር መልፋት ጥሩ ሁኔታ ላይ ነው ያለው። አመሰግናለሁ። እሺ መጀመሪያው ምንድነው የራስሽን ቢዝነስ ወይ ደግሞ ንግድ ለመጀመር ስታስቢ አልፈራሽም? በወድቅስ ወይ ደግሞ ነገ ላይ መውደቂያ ባጣስ ምናምን ብለሽ አልተጨነቅሽም? አዎ እሱማ እንደዚህ አይነት ነገር ውስጥ ስትገባ ትጨንቃለህ፣ ትፈራለህ። ግን ያለህበት ሁኔታ ደግሞ ግዴታ ያስወስንሃል። ምክንያቱም ያቺ የምትመጣ ብር ልጆች አስተምረህ ቀለብ ልብስ አይችልም እና ብቻዬን ያሳደግኳቸው ያለው አማራጭ መወሰን ነው ብዬ ወስኜ የወጣው። ክብሩ ይስፋ መድኃኔዓለም፣ ክብሩ ይስፋ የድንግል ማርያም ልጅ ጥሩ ቦታ ላይ ያለው። ታመሰግናለሁ። እሺ አሁን ማለት ኤግዛክት ቁጥሩን ወይ ደግሞ የገቢው መጠን ላትነገሪ ትችያለሽ፣ ግን ሬንጁ አሁን ለምሳሌ በሳምንት ምን ያህል ከዚህ ከምትሰሪው ቢዝነስ ትርፉን ቁጥሩን ዳይሬክትሊ መጥራት የለብሽም፣ ግን በዚህን ያህል ሬንጅ ውስጥ ይወድቃል የምትይው ለምሳሌ ምን ያህል ገቢ በሳምንት ታገኛለሽ በዚህ ቢዝነስ? እንዴት ብዬ እንደምን አማካይ ማለት አማካይ? አዎ አሁን እኔ በቀን የቤት ወጪ ስላለኝ ራሴ ስለሆንኩ ቤት ውስጥ እንትን የምለው ወጪን በቀን ወጪ አለኝ። በጣም ብዙ ወጪ። 3 ሰራተኛ አለኝ እኔ ጋር ነው የሚያድሩት። ቀለብ አለ፣ ሁሉ ነገር አለ። አማካኝ እንግዲህ ይሄ ብዬ ነገር በቀን ቢያንስ 1000 ብር እቆባለሁ። እሺ ሌላው ለምሳሌ ወጣት የሆኑ ልጆች እድሜያቸው በግምት 22 23 ዓመት የሆኑ ልጆች በቅጥር እንዲሰማሩ ነው የምትመክሪው ወይስ አንቺ እንደወሰድሽው አይነት ሪስክ ወስዶ የራሳቸው ቢዝነስ እንዲኖራቸው ነው? ከራስሽ ተሞክሮ እንዲሁ ስታይ ሁለቱን ስታወዳድሪ ምንድን ነው የምትመክሪው? ማንም ሰው በረንዳ ላይም ሆኖ ቢነግድ የተሻለ በራሱ ቢሰራ የተሻለ ነገር ላይ ይደርሳል። እኔ እስካሁን እዛ በቅጥር ላይ ሆኜ በሆን ልጆቼንም ዛሬ እዚህ ማድረስ የምችል አይመስለኝም። በግል መስራትን የመሰለ ነገር ምንም ነገር የለም። ህጋዊ ነህ ከሰራ ሁሉ ነገር የማይስተካከል ነገር የለም። በግል መስራት ያዋጣል። ኦኬ። ስለዚህ አብዛኛው አሁን የምናያቸው ወጣቱ ትውልድ ከስራ አጥነት ጋርም ወይ ደግሞ ስራም ደግሞ ይዞ በቂ ያልሆነ ክፍያ እንደሚያገኝ የታወቀ ነው እና ስለዚህ ለምሳሌ ዜሮ ላይ ያለ ሰው ዜሮ ላይ ስልሽ ገንዘቡም የሌለው የሆነ የዩኒቨርሲቲ ዲግሪ ብቻ ይዞ ላለ አሁን ለወጣት ልጅ ምን አይነት ምክር ነው ዳይሬክትሊ የምትሰጪው? ቀጣዩን ወደ ቢዝነሱ ገብቶ የሚያስፈልጉ ለኑሮ ነገሮች ገቢ እንዲያገኝ ማለት ነው። አማራጩን መፈለግ ነው። ምክንያቱም በተማርኩበት ብሎ ገና ነች ሀገራችን አላደገችም። በተማሩበት ቦታ ላይ ያገኙ ይችላሉ። እችን ትንሽ ከቤተሰብ የሆነች ነገር ተበዳድረው ቢሆን ቢጀምሩ በጣም በቀላል ነገር መለወጥ ይችላሉ። ኦኬ ለነበረን ጊዜ አመሰግናለሁ። አይ ሆፕ ወጣቱ ከዚህ ቃለ መጠይቅ ብዙ ነገር ይማራል ብዬ አስባለሁ። አመሰግናለሁ። እግዚአብሔር ይስጥልኝ። አመሰግናለሁ። እሺ ስምሽ ማን ነው? እኔ ሶፊያ ጀማል እባላለሁ። እሺ በምን አይነት የንግድ ዘርፍ ነው የተሰማራሽው? እንግዲህ ያው ኮስሞቲክስ የሴቶች የውበት መዋቢያ እቃዎችን የሚሸጠው። መቼ ነው ወደዚህ ቢዝነስ የገባሽው?
2 ዓመት በ2016 ማለት ነው። 2016 ሰኔ አካባቢ። እሺ ወደዚህ ቢዝነስ ስትገቢ የመጀመሪያውን ካፒታል ቢዝነሱን ንግዱን የምትጀምሪበትን ካፒታል እንዴት ነበር ያገኘሽው? በእርግጥ እንደ መነሻ በትንሹ ነገር ነው የጀመርኩት፣ ግን ቀስ እያለ እያስፋፋሁት ስመጣ ብዙ እቃዎችንም ሲይዝ ምናምን የሰው ማቀባበል እንዴት እንደሆነ ሳውቀው በሰፊው እያደረኩት ሄድኩኝ። አልሐምዱሊላህ አሪፍ ነው። እሺ ምንድን ነው ኤግዛክት ቁጥሩን ባትነግሪኝ ችግር የለም፣ ግን በሳምንት ለምሳሌ በቃ ሬንጁን በቃ ካልሰራውም ከተባለ በሳምንት ይሄን አላገኛለሁ የምትዩ የብር መጠን ምን ያህል ነው? ትርፍ ማለት ነው። እንደዛ እንኳን በቁጥር ለመግለጽ አላውቅም፣ ግን ያው ማክሲመሙ አማካዩ ማለት ነው እንደዛ እስከ 2500 ምናምን ድረስ በደንብ ይገኛል። ከዛም በላይም ይገኛል። በቀን ነው በሳምንት? በቀን። ዛሬ ቤቴል አካባቢ ጥሩ ቃለ መጠይቆችን ነበር ያደረኩት። አንደኛዋ ሴት የጀበና ቡና የምታፈላ ነበረች እና የሚገርመው በአማካይ በቀን ወደ ከ2000 ያላነሰ ትርፍ ታገኛለች እና ይሄ ማለት በወር ቢያንስ 60,000 ገቢ እየሰራች ነው የምትገኘው። በጣም ትንሽዬ ቤት ውስጥ ነች። ሌላው ደግሞ ትንሽዬ ኮስሞቲክስ ቤት ያላት ሴት ነች፣ ወጣት ሴት። በቀን 2500 ነው የምታገኘው፣ ያው ወደ 75,000 ብር በወር ማለት ነው። የገረመኝ ነገር እኔንም ጨምሮ አብዛኛው የመንግስት ሰራተኛ ጠዋት ወተን ልብሳችንን አጽርተን ጫማችንን ወልውለን በግምት 10,000 ብር በወር ማትሞላ ብር ነው የምንተዳደረው። አይ ሆፕ ስፔሻሊ ወጣት የሆናችሁ ልጆች ይሄ ነገር ሞቲቬት ያደርጋቸዋል፣ ተነሳሽነታችሁን ይጨምርላችኋል ብዬ አስባለሁ። የታይም ፍሪደሙ ማተን እለት እለት የሚያስፈልገንን ወጪ የማይሞላም ገንዘብ ይዘን ፊውቸራችንን ደግሞ በአንድ መስሪያ ቤት ስራ አድርገን ነጋችን ላይ ትልቅ ጥያቄና ጉድለት ኑሮን በቃ ምንድን ነው ከእጅ ወደ አፍ የሆነ ህይወት እየኖርን ያለ ነው። ግን አብዛኛው የምንንቀው ግን ትንሽ ስራ የሚመስለን ግን በትንሹ በቃ 75,000 እና ከዛ በላይ ነው እያገኙ ያሉት። በጣም ነው የሚገርመው። የግል ድርጅት ግን ከጥቂት በስተቀሮች እሱም ኤክሰፕሽን ከሆኑ በስተቀር የምናገኘውን ገቢም ከፍ ያለ አይደለም። ሁለተኛ ደግሞ ነፃነትም የለም። እነዚህ ሰዎች ይህን የሚያክል ገቢ አግኝተው እንኳን ነፃነታቸው ደግሞ እንደልባቸው ነው። በፈለጉበት ሰዓት ላይ ዛሬ ደበረኝ ብሎ ማቆም ይችላሉ። ይህንን ነገር ደግሞ የበለጠ ወደ 3፣ 4፣ 5፣ 6፣ 7፣ 8 ብራንች አሳድጎ በአጭሩ አብዛኞቻችን ዲግሪ ወረቀት ኖሮን የማናገኘው አይነት ሰክሰስ ላይ ይደርሳል። ዛሬ ካደረኩት ኢንተርቪው የተረዳሁት ነገር በእርግጥ ሁሉም ሪስክ አለው። የራስን ቢዝነስ መጀመሪያው ሪስክ አለው፣ ተቀጣሪ መሆኑም ሪስክ አለው። ግን ተቀጣሪ መሆን የበለጠ ሪስክ እንደሆነ ምናልባት አይዶን ነው ወደፊቱን ፊውቸሩን መተንበይ ባልችልም፣ ግን መብላት እንኳን ጥያቄ ምልክት ውስጥ የሚገባ ይመስለኛል ለተቀጣሪ አሁን በምንሄድበት ሬት። ግን ቢዝነስ ለመጀመር ደግሞ ፋንሲ የሆነ ኢንቨስትመንት ወይ ፋንሲ የሆነ በጀት ግዴታ እንዳልሆነና ግን ዋናው ምንድነው ነገሩን ለመጀመር ቁርጠኝነት እንደሚያስፈልግና የተወሰነ ያለ ገንዘብ ከተለያየ ምናምን ነገር ወስደን ከትንሹ መጀመር እንደምንችል ነው ዋናው ነገር የተረዳሁት። ሌላው ደግሞ ዜሮ ላይ ከሆነን ኦልሬዲ ምንም የምናጣው ነገር የለም። በቃ ግራውንድ ላይ ያለ ሰው ወዴት ሊወድቅ ይችላል? ምድር ላይ ያለ ሰው ከምድር ወዴት መውደቅ ይቻላል? ልንሰጋ የምንችለው ሉዝ የምናደርገው አይንም በጀትና ካፒታል ካለን ነው ብዬ አስባለሁ። አይ ሆፕ ከዚህ ትማራላችሁ። ስፔሻሊ ታዳጊ ወጣቶችና ወጣት የእድሜ ክልል ውስጥ ያሉ ሰዎች ከዚህ ነገር በጣም ይማራሉ ብዬ አስባለሁ። ቻናሉን ለማሳደግ ሰብስክራይብ፣ ላይክም ሼርም ብታረጉ አብረን እንጠቃቀማለን ብዬ አስባለሁ። ቀጣዩ ቪዲዮ እስከምሰራ ድረስ መልካም ጊዜ ይሆንላችሁ።